ሃይ ዛሬ ደግሞ ያመጣሁላችሁ አዲስ አፕሊኬሽን ነው። አፕሊኬሽኑን በአንድ ሰው $100 የሚከፍል አፕ ነው ማለት ነው። እና ይሄን ቪዲዮ ከመጀመራችሁ በፊት ሰብስክራይብ፣ ላይክ እያደረጋችሁ ጀምሩት። እና ኮሜንት ያልገባችሁ ነገር ካለ ኮሜንት አድርጉልኝ። እና አፕሊኬሽኑ ይሄንን ይመስላል። እና ሊንኩን ለማግኘት ደግሞ የአፕሊኬሽኑን ዲስክሪፕሽን ቦክስ ውስጥ ወይ ደግሞ ኮሜንት ውስጥ አስቀምጥላችኋለሁ ሊንኩን። ከዛ እዛ ላይ ማግኘት ትችላላችሁ። እኔንም የከፈለኝ ብር ይሄንን ይመስላል። እና በቴሌ ብር ያዘዋወርኩት ደግሞ ይሄንን ይመስላል ማለት ነው። እና እናንተ ሊንኩን ከነካችሁ በኋላ አፕሊኬሽኑን ከወረዳችሁ በኋላ አፕሊኬሽኑን በጎግል ካያያዛችሁ በጎግል አካውንት ከፈጠራችሁ በኋላ በጎግል ነው እንጂ ሰላይ አትባሉም። በጎግል መክፈት አለበት። ሼር የምታደርጉለትም ሰው በጎግል ነው መክፈት ያለበት፣ ያለበለዚያ አይሰጥም ማለት ነው። ከሰጣችሁ በኋላ መጀመሪያ ይመጣላችሁ እንደዚህ ነው። እናንተ እኔ እንደምታዩት 10 ሰው ጋብዣለሁ ማለት ነው። 10 ሰው ከጋበዝኩ በኋላ ቀጥታ ምንድነው ማረገው? ይሄው ከ10 5 ሰው ሰጥቶኛል። ሌሎቹ ፕሮሰሲንግ እያለኝ ነው ማለት ነው። ለምን ፕሮሰሲንግ ያለኝ ከ5 ሰው በኋላ ፕሮሰስ ተደርጎ ነው የሚሰጣችሁ ማለት ነው። ይሄው እንደምታዩት 10 ሰው ጋብዣለሁ እኔ ማለት ነው። እና ብዙ ሰው ካላችሁ በተለይ የማታውቁት ሰው ግሩፕ ምናምን ካለ እዛ ላይ ለቃችሁ ብዙ ብር መስራት ትችላላችሁ ማለት ነው። እና አሁን ወተን ሳታውቁ ደግሞ በጎግል አካውንት ያልፈጠራችሁ ወይ ደግሞ ዝም ብላችሁ የገባችሁ ካላችሁ እንዴት ማስተካከል እንደምትችሉ ምናምን አሳያችኋለሁ። እሺ ትገባላችሁ። ፕሮፋይል ምትላለች፣ ፕሮፋይል ትነካላችሁ። እታች ፕሮፋይል ፎቶአችሁን ትቀይራላችሁ። ይሄው እንደምታዩት አልበም ምትለው ውስጥ ገብታችሁ ትቀይራላችሁ። ሜል ሚለውን መቀየር የሚቻል አይመስለኝም። እድሜ ደግሞ 18 ዓመት በላይ ታደርጋላችሁ። ከዛ ዩዘር ኔማችሁን እዚህ ጋር ትቀይራላችሁ። ከዛ አሁን ደግሞ ለማስተካከሏ በጉግል ሳታውቁ የከፈታችሁ ካላችሁ ያልከፈታችሁ ካላችሁ አካውንት ምትሏን ትነኳላችሁ። አካውንት ምትሏን በመነኩ ሰዓት ከዛ በኋላ ከላይ ሎጊን ዲቫይስ ይላል። በሳምሰንግ ነው እሱ በሱ ከገባችሁ ተከፋይ አትሆኑም። ያው በጉግል ብላችሁ ተነኩና ጉግል አስመርጣችኋል። አንዱን ጉግል ትነካላችሁ ማለት ነው። ኢሜል ደግሞ እሱ ነው ታረጋላችሁ። ቀላል ነው አፕሊኬሽኑ። ብዙ ብር መስራት ትችላላችሁ። ዲስክሪፕሽን ቦክስ ውስጥ አስቀምጥላችኋለሁ ሊንኩን። ይመቻችሁ።